ሰላም ቤተሰብ፣ ዛሬ እንደዚህ አይነት የሚያማምሩ አማርኛ ቴክስት 3D ጽሁፎችን ሰዎች በብር የሚሸጡላችሁን እኔ በነፃ እንዴት እንደምታገኙ በቀላሉ ላሳያችሁ። ቀጥታ ወደ ቪዲዮ እንሂድ። መጀመሪያ የዩቲዩብ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ አግዙኝ፣ ሰፖርት አድርጉኝ። አመሰግናለሁ። ያው በመጀመሪያ ፒክስላብ ነው የምንከፍተው። ፒክስላብን ከከፈትን በኋላ እዚህ ጋር መጻፍ የምንፈልገው ርዕስ ማለት ነው። እዚች ጋር ኒው ቴክስት የሚል አለ። ይሄን እናጠፋና ከዛ እንጽፋለን። እኔ መጻፍ የፈለኩት ለምሳሌ ርዕሱ አዲስ ነው። ስለዚህ አዲስ ሚሊዮን ከጻፋችሁ በኋላ ኦኬ ብላችሁ ደን ካላችሁ በኋላ እዚህ ጋር እንዲታስተካክላችሁ። ከዛ በፊት እዚህ ጋር ምንድነው ሳይዙን እንመርጣለን። የባክግራውንድ ሳይዝ ወይ ደግሞ የኢሜጃችን ሳይዝ ማለት ነው። ይሄን ከነካን በኋላ እዚህ ጋር ኢሜጅ ሳይዝ የሚል አለ። ስለዚህ እንዳትሳቱ እዚህ ጋር የዩቲዩብ ታምነል እናደርገዋለን። ሳይዙ እዚህ ጋር የቀስት ምልክት አለች። ይሄን ከነካችሁ በኋላ ከዛ ከስር ዩቲዩብ ታምነል የሚል አለ እዚህ ጋር እንደምትመለከቱት። ስለዚህ ቺን ዩቲዩብ ታምነልዋን የሚለውን አንዴ ክሊክ እናደርጋለን። ከዛ ሳይዙን 1280 በ7 ይሆናል። እሱን ካመጣልን በኋላ ከዛ ኦኬ እንለዋለን። ኦኬ ካልን በኋላ እንደምትመለከቱት እዚህ ጋር በጣም ማተለቅ አለብን ግዴታ። ያው እስከሚቆርጥ ሳይሆን በጣም ትልቅ እንደዚህ መሆን አለበት። ግን ከዛ በፊት እዚህ ጋር ፎንት መቀየር አለብን። ፎንት ለመቀየር እዚህ ጋር የኤ ምልክት አለች፣ እሷን ነካለን። ከዛ መቀጠል ወደታች ትንሽ ስክሮል ስናደርገው ፎንት የሚል አለ እዚህ ጋር እንደምትመለከቱት። እዚህ ጋር ፎንት የሚል አለ፣ እሱን አንዴ ክሊክ እናደርጋለን። ከዛ በመቀጠል እዚህ ጋር የኛ ፎንት ወይ ደግሞ አማርኛ ፎንታችን እዚህ ጋር ማይ ፎንት የሚለውን እንገባለን። አማርኛ ፎንት እንዴት እንደምታወርዱና ወደ ስልካችሁ እንዴት ዳውንሎድ እንደምታደርጉ በፊት የሰራሁት ቪዲዮ አለ፣ እሱ ላይ መመልከት ትችላላችሁ። ስለዚህ ፎንት ማለት ነው እንዴት ወደ ስልካችሁ ወደዚህኛው አፕ እንዴት ኮኔክት ማለት በዚህ አፕ እንዴት መጫን እንደምትችሉ ቪዲዮ ሰርቻለሁ፣ እሱን ቼክ አድርጉ። ከዛ መቀጠል የምፈልገውን ይሄን ፎንት ነው። ስለዚህ ይሄን ፎንት የምትፈልጉ ከሆነ ቴሌግራም ቻናል ላይ አስቀምጬላችኋለሁ፣ ውሰዱት። ይሄ ፎንት እጠቀማለሁ ማለት ነው። እንዲህ ካደረኩ በኋላ እንደምትመለከቱት ኦኬ ካልኩኝ በኋላ እንደዚህ አተልቀዋለሁ። ከዛ መቀጠል እዚህ ጋር ቦልድ እናደርገዋለን። ቦልድ ለማድረግ ያው እዚህ ጋር እንደማንኛውም ፊደል እዚህ ጋር ቢ ምልክት አለች፣ እሷን ነክተን ከዛ መቀጠል እዚህ ጋር የቢ ምልክቱ አንዴ ክሊክ ስናደርገው እንደምትመለከቱት ይወፍራል። ስናጠፋው እንዲህ አድርገን ደግሞ እንዲህ ስናጠፋው ይቀንሳል። እቺን ስታጠፉት ወፍራም የሆነውን ይቀንስላችኋል። እቺን ስነካ ደግሞ ያወፍራል። አያችሁ አይደለ? ስለዚህ ብዙ ጊዜ የምጠቀመው እቺን ቢዋን እየነካችሁ ብታወፍሩ ጥሩ ነው ብዬ አስባለሁ። ይሄ ካደረግን በኋላ ምንድነው የምናደርገው መሰላችሁ? ባክግራውንድ ሪሙቭ ነው የምናደርገው። እኛ የምንጠቀመው 3D ቴክስት ስለሆነ እቺን ነካለን። ከዛ በመቀጠል እዚህ ጋር ባክግራውንድ ሪሙቭ ለማድረግ ይሄኛውን አንዴ ክሊክ እናደርጋለን ማለት ነው። ይሄኛውን አንዴ ከነካን በኋላ እንደምትመለከቱት ባክግራውንድ ሪሙቭ ነው። ስለዚህ ሴቭ እናድርገው። ሴቭ ለማድረግ ያው እንደተለመደው እዚህ ጋር ሴቭ ምልክት አለች፣ እሷን ከነካን በኋላ ሴቭ አስ ኢሜጅ ምላለ ከስር እሱን ነካለን። ከዛ በመቀጠል እዚህ ጋር የቀስት ምልክቶች አሉ ሁለት ማለት ነው። እነሱን እንደባለፈው ከዚህ ቀደም እንደነገርኳችሁ ማስተካከል ነው። ይሄ ነክታችሁ ፒኤንጂ ላይ ታርጉታላችሁ። ከስር ደግሞ ከስተም የሚለው ነክታችሁ መጨረሻ ላይ አልትራ የሚል አለ፣ እሱን ከስር ያለው ይሄኛው ማለት ነው አልትራ የሚለው ነው የምታደርጉት። ስለዚህ እሱን ትነኩትና እዚህ ጋር ሴቭ ቱ ኢሜጅ ምላለ ጋለሪ የሚላለ እሱን አንዴ ክሊክ እናደርጋለን። ከዛ በመቀጠል ፒክስላብ ያለው ነገር ጨርሰናል። ጋይስ ወሳኙ ነገር እዚህ ጋር ነው። መጀመሪያ ቴሌግራም ትገባላችሁ። ቴሌግራም ከገባችሁ በኋላ እዚህ ጋር ሰርች ባር አለ። እዚህ ጋር እንደምትመለከቱት እቺ ሰርች ባር አለች። ሰርች ባሩ አንዴ ክሊክ ስታደርጉት እዚህ ጋር ሰርች ማድረጊያ ያመጣላችኋል። ከዛ እዚህ ጋር በጥንቃቄ ማሂር እዚህ ጋር እንደምትመለከቱት ማሂር ግራፊክስ ብላችሁ እዚህ ጋር ሰርች ታደርጋላችሁ። ከዛ በመቀጠል እንደምትመለከቱት ከ2300 ወይ ደግሞ ከ2200 በላይ ሰብስክራይብ ተከታይ ያለው ቻናል ያመጣላችኋል። ይሄን ቻናል ጆይን በሉ ተቀላቀሉት። ከዛ በመቀጠል እዚህ ጋር እንደምትመለከቷቸው ብዙ ፒኤስሲዲ ፋይሎች እዚህ ጋር ፖስት አድርጌላችኋለሁ። እናንተ የምታወሩት ይሄኛው ነው፣ ጥንቃቄ ማድረግ አለባችሁ። እናንተ የምታወሩት ይሄኛው ነው። እዚህ ጋር የሴቭ ምልክት አለች፣ ሲወርድ አሳያችኋለሁ። በመቀጠል እዚህ ጋር ይሄ ሶስት ነጠብጣቡን ነክታችሁ ይሄን ዳውንሎድ አድርጎ ከጨረሳችሁ በኋላ ማለት ነው። ከዛ በኋላ ምንድነው የምታደርጉት መሰላችሁ? ይሄን አንዴ ተስነኩት ሴቭ ቱ ዳውንሎድስ ሚላለ እዚህ ጋር እቺን ነው የምትነኩት። ይሄኛው ማለት ነው። ይሄኛው የምትነኩት ገባችሁ አይደለ? ስለዚህ ሴቭ ቱ ዳውንሎድስ ሚለው ነው የምትነኩት። እሱን ከነካችሁ በኋላ ደግሞ እንደምትመለከቱት ሁሉንም በዚህ መልኩ ዳውንሎድ ማድረግ አለባችሁ። እንደምትመለከቷቸው እዚህ ጋር በጣም ብዙ አሉ። ከ50 በላይ ነው ፒኤስሲዲ ፋይሎች ፖስት ያደረኩላችሁ እነኚህ ማለት ነው። ይሄም ቴክስት ምንድነው ይሄም ልክ እናንተ እንደዚህ አይነት ያደርግላችኋል። ስለዚህ 3D ቴክስት ወይ ደግሞ አኒሜሽን
ቴክስት ይባላል። ስለዚህ እነኚህ ሙሉ እዚህ ጋር እንዲየነካችሁ ከዛ ይሄን ዳውንሎድ አድርጉ ከጨረሰ በኋላ እዚች ጋር ይሄን ነክታችሁ 3 ነጠብጣቡን ዳውንሎድ ታርጉና ከዛ ወደ ጋለሪያችሁ እዚች ጋር ሴቭ ቱ ጋለሪ የሚለውን ትነካላችሁ ማለት ነው። ይሄ ስትነኩት ቀጥታ ምንድነው እኔ አሁን ስላወረኩት ነው ቀጥታ ወደ ጋለሪያችሁ ነው ሴቭ የሚያደርገው። ስለዚህ ሴቭ አድርጉት ነው የምላችሁ። አድርጋችሁ ከጨረሳችሁ በኋላ ደግሞ ውድ ቤተሰቦቼ አሁን ወሳኙ ነጥብ ላይ ነው ያለነው። ስለዚህ ክሮም አሁን ያለነው ክሮም ነው። ስለዚህ ክሮም ሰርች ባሩ ላይ ማለት ነው እዚህ ጋር እንደምትመለከቱት ሰርች ጎግል የሚላለ ስለዚህ እሱን አንዴ የተነኩትና ሰርች ባሩ ላይ ፎቶፒያ ብላችሁ ሰርች ታደርጋላችሁ። እንደምትመለከቱት ፎቶፒያ ብላችሁ ሰርች ታደርጉ እዚህ ጋር እንደምትመለከቱት ፎቶፒያ የሚል ራሱ ሰርች ያስመርጣችኋል። ወይ ደግሞ እናንተ ሰርች ያደርጋችሁት አንዴ ክሊክ ታደርጉታላችሁ። ከዛ በመቀጠል እዚህ ጋር እንደምትመለከቱት እዚህ ጋር የፎቶፒያ ዌብሳይት ያመጣላችኋል ማለት ነው። ስለዚህ የፎቶፒያ ዌብሳይትን አንዴ ክሊክ እናደርጋለን። እዚህ ጋር የምታደርጉት ነገር በጣም ጥንቃቄ ያስፈልጋል። ስለዚህ እዚህ ጋር ፎቶፒያን ከከፈትን በኋላ እዚህ ጋር እንደምትመለከቷቸው በጣም ብዙ አማራጮች አሉ። ነገር ግን እኛ እዚህ የምንጠቀመው ምንድነው ሁለተኛ ላይ ያለው ኦፕን ፍሮም ኮምፒውተር የሚለው ነው የምንጠቀመው። ስለዚህ እሱን አንዴ ክሊክ እናደርጋለን። ክሊክ ስታደርጉት እዚህ ጋርም ማወቅ ያለባችሁ ወደ ጋለሪያችሁ ነው መሄድ ያለባችሁ። ይሄ ፊት ለፊት ካሜራ ነው የሚለው እሱ አይመለከተንም። ስለዚህ ወደ መሃል እቺን ማለት ነው ወደ መሃልኛ ያለችዋን ወደ መሃል ያለችዋን እሷን አንዴ ክሊክ ታደርጋላችሁ። ከዛ በመቀጠል እዚች ጋር 3 ነጥብ ምልክት አለች። ይሄ እዚህ ጋር ምልክት ለማሳየት እያስቸገረኝ ስለሆነ ነው። ከተመቸኝ ስክሪን ላሳያችኋለሁ። ይሄኛው ማለት ነው። ይሄኛው አንዴ እንዲ ክሊክ ታደርጋላችሁ። ከዛ በመቀጠል ስልካችሁን እዚህ ጋር ከተዘረዘሩት መካከል ዳውንሎድስ የሚለው ላይ ጋለሪ ትገባላችሁ። እሱ አንዴ ስትነኩት እንደምትመለከቱት እዚህ ጋር የተለያዩ የናንተ ሴቭ ያደረጋችሁት ሙሉ ፋይል እዚህ ውስጥ አለ። ስለዚህ ፎቶም ቢሆን ማለት ነው። እዚህ ጋር ማወቅ ያለባችሁ ምንድነው ፒኤስዲ ነው እዚህ ውስጥ የምትመርጡት ፒኤስዲ የሚል ብቻ። ለምሳሌ እዚህ ሰርች ባር ላይ የትምሳሌ ላሳያችሁ። ሰርች ምልክት እዚህ ጋር በላይ በኩል አለ። ከምንፈልግ ጊዜ ከምንጨርስ በቀላሉ ላሳያችሁ። እናንተም እዚህ ሰርች ባር ላይ ትመጡና ዳውንሎድ ያደረጋችሁትን እዛ ቴሌግራም ላይ ሴቭ ያደረገ ቻናል ላይ ያወሰዳችሁትን እሱን ፋይል ስሙን በደንብ ትይዙትና እዚህ ጋር መታችሁ ለምሳሌ እኔ ሺፕ የሚል ፋይል አለ። እንደምትመለከቱት ሺፕ ብዬ ሰርች አደርጋለሁ። ከዛ ወደታች ስክሮል አድርገው ይሄው ቴን ሺፕ ፒኤስዲ የሚል አለ። ፒኤስዲ ሌሎቹ ፒኤንጂ ናቸው፣ የሰራውባቸው ናቸው። ነገር ግን እዚህ ጋር እንዳትሸወዱ ፒኤስዲ መሆን አለበት ግዴታ ማለት ነው። ፒኤስዲ ካልሆነ አይሰራላችሁም፣ ግዴታ እንዲማንበብ አለበት። ስለዚህ ሺፕ ወይ ደግሞ ሺፕ ካለ በኋላ ወይ ደግሞ መጨረሻ ስሙ ደግሞ ለምሳሌ ማሂር ከሆነ ግዴታ ፒኤስዲ ማለት አለበት። ፒኤስዲ ማለት ፋይሉን እናንተ መጠቀም ትችላላችሁ ማለት ነው። ስለዚህ እሱን አንዴ ክሊክ እናደርጋለን። ከዛ እዚህ ጋር ሎዲንግ የሚል አለ። እሱን ትንሽ በትዕግስት እንጠብቃለን ማለት ነው። ይሄኛው ማለት ነው ብዙም ጊዜ አይፈጅም። ነገር ግን እንደ ኔትወርካችሁ ሲስተም ነው ትንሽ ጊዜ ሊወስድባችሁ ይችላል። ነገር ግን አይወስድም። የሆነ ያውን ከፍቶልኛል። ስለዚህ አሁን እዚህ ጋር እቺ ምልክት አለች። እኔን በደንብ ያያችሁ ስሩ። እሷ እንዴት ነካላችሁ? ከዛችን 2 ጊዜ ነው የምትነኩት። ቶሎ 2 ጊዜ ታብታብ ማለት ነው። 2 ጊዜ ጠቅ ወይ ደግሞ 2 ጊዜ ታብታብ ማለት ነው። 2 ጊዜ ቶሎ እንዲነካዋለን። እንደምትመለከቱት ፋይል በሚገባ ከፍቶልናል። ከዛ ምንድነው የምናደርገው መስላችሁ? እቺን ከከፈተልን በኋላ እዚች ጋር የአይን ምልክት አለች። እንደምትመለከቱት ራሳያችሁ አንዴማ እንደምትመለከቱት እዚች ጋር ትንሽ የአይን ምልክት አለች። እሷ አንዴ እናጠፋታለን። ከዛ በመቀጠል በዚህ እንመለሳለን ወደኋላ። ይሄው እንደምትመለከቱት አሁን ባክግራውንዳችን ፍሪ ነው፣ ምንም አንጨናነቅም። ስለዚህ እዚች ጋር ከላይ በኩል ፋይል ምትላለች እቺ ማለት ነው። እሷን አንዴ ክሊክ እናደርጋለን። ከዛ በመቀጠል ኦፕን ፋይል ሚላለ ኦፕን ፕሊስ ሚላለ። እንደምትመለከቱት እኔ እንግሊዝኛ ብዙ ፐርፌክት አይደለሁም፣ ነገር ግን እናንተ ተረዱት። ይሄን አንዴ ኦፕን የሚለውን እናካለን። አሁንም የት ነው የምንሄደው መሰላችሁ? ወደ ጋለሪያችሁ ነው የሚወስዳችሁ። ጋለሪያችሁ ከገባችሁ በኋላ ይሄኛው እንደቀደሙ ላይ ይላል 3 ነጥብ እንዴት ነካላችሁ? ከዛ በመቀጠልስ ኢሜጅስ ሚላለ። ኢሜጅስ የት ነው የምንሄደው? ቅድም ፒክሰል ላብ ላይ አዲስ ብለን ወይ ደግሞ እናንተ ርዕስ የጻፋችሁትን ሴቭ ያደርግነው ነው። ከዛ እዚህ ጋር ፋይል ፒክሰል ላብ ሚላለ፣ እሱን አንዴ እነካለን። ከዛ በመቀጠል አዲስ ሚለው ነው የቀደሙ ፋይል እነካለን። እንደቀደሙ ሎዲንግ እያለ ይመጣል። ከዛ እዚህ ጋር በእጃችሁ እንደፈለጋችሁ ማንቀሳቀስ ከፈለጋችሁ ማተለክ ትችላላችሁ። ከዛስ መጨረሻ ላይ
እዚች ጋር የራይት ምልክት አለች። ተሳሳችሁ ኤክስ እንዳነኩት ራይት ምልክቷን እነካለን። ከዛ በመቀጠል አሁን የምንሄደው የት ነው? ፋይል የሚለው ላይ ነው። ጫፍ ፋይል የሚል አለ። እሱ አንዴ ክሊክ ታደርጋላችሁ። ከዛ በመቀጠል ደግሞ ሴቭ ስማርት ኦብጀክት የሚል አለ። እዚች ጋር እንደምትመለከቱት ሴቭ ስማርት ኦብጀክት የሚለውን አንዴ ክሊክ እናደርጋለን። ከዛ ትንሽ ያዝጋል ማለት ፋይሉ እሱ ስለሚሰራው ትንሽ እንጠብቃለን። ከዛ ስማርት ኦብጀክት ብሎ ራሱ ጨረሰ። ነገር ግን እዚህ ጋር እንደምትመለከቱት ፋይሉ አንድ ነበረ፣ እዚህ ጋር አንድ ጨምሮልናል። ስለዚህ በሚገባ ሰርተነዋል። እንደሰራን ደግሞ እንዴት ነው የምናደርገው? እቺ ምልክት ሳይሆን ይሄኛውን ምልክት እንነካለን። ይሄኛውን ብቻ ለምሳሌ ይሄኛውን እንዲስተነኩት እንደምትመለከቱት እዚህ ጋር ትንሽ ያስጠብቃችኋል። ትንሽ ይሄኛውን ይቀየራል። እንደምታዩት ትንሽ ካስጠበቃችሁ በኋላ በራሱ ማለት ነው። ያው ኔትወርክ ሳይሆን እኛ አሁን የምንጠቀመው የኮምፒውተር ዌብሳይት ስለሆነ ነው። ገባችሁ? ይሄው እንደምትመለከቱት በሚያምር ሁኔታ ፎንታችን አሳምረናል። ስለዚህ ይሄን በቀላሉ እንዲህ መስራት እንችላለን። አሁን ደግሞ እንዴት ፎቶ ላይ መጠቀም እንችላለን የሚለው ላሳያችሁ። ለምሳሌ ይሄ ባክግራውንድ እናጥፋው። እቺ የቅድማ ቦታ እንገባለን። ከዛ በመቀጠል እዚህ ጋር ከስር ባክግራውንድ የምትላለች እቺን ማለት ነው። እቺ ሳይው የምነካው እዚች ጋር ትንሽ የአይን ምልክት አለች እንደቀድሟ። እሷን አንዴ ክሊክ አድርገን እንዲህ እናጠፋታለን። እንደምትመለከቱት ባዶ እናደርገዋለን። ከዛ ደግሞ ቴክስትም ላይ የተጻፉ ሌሎች ቴክስቶች አሉ፣ አላስፈላጊ ቴክስቶች። እሱንም አንድ ናሽናል ቴክስት የሚለውንም እሱን እዚች ጋር የአይን ምልክቷን አንዴ እሱንም እናጠፋለን። ከዛ በመቀጠል ወደ ኋላ በዚህኛው እንመለሳለን፣ ራሱ ነክተን ማለት ነው። ስለዚህ ስንመለስ እንደምትመለከቱት ፋይላችን ሬዲ ነው። ሰርተን ከባክግራውንድ ነፃ ተጠቅመናል። ስለዚህ ሴቭ ለማድረግ ደግሞ እዚሁ ፋይል የሚለው ላይ እንገባለን፣ የቅድሙ ቦታ ማለት ነው። ፋይል ከነካችሁ በኋላ ኤክስፖርት አስ የሚል አለ። እንደምትመለከቱት ኤክስፖርት አስ የሚለውን ይሄኛውን አንዴ ክሊክ እናደርጋለን። ከዛ በመቀጠል የመጀመሪያው ነው የምንጠቀመው። ጥንቃቄ አድርጉ፣ ፒኤንጂን ተጠቀሙ። ከዛ እዚህ ጋር ትንሽ ያቆያችኋል። ነገር ግን እዚህ ጋር ሴቭ የሚል አለ። አየር ላይ ብዙም ሳይቆይ ያመጣል። ሴቭ የሚለው ከነካችሁ በኋላ ያው ድጋሚ ስለሰራሁት ላይ ዳውንሎድ ሚል ያመጣላችኋል። ዳውንሎድ የሚለው ትነካላችሁ። ማሰላመን ይኸው ኦፕን ብላችሁ ይኸው ፋይላችን ተሰርቶ አልቋል። ስለዚህ አሁን ፎቶ ላይ እንዴት መጠቀም እንችላለን ላሳያችሁ። መጀመሪያ ወደ ፒክስላብ የሚለው አፕሊኬሽናችሁ ግቡ። አሁን እንዴት የቅድሙ ፎቶፒያ ላይ የሰራነውን ፎንታችን እንዴት መጠቀም እንችላለን። ስለዚህ እዚህ ጋር ይሄ መጀመሪያ ጽሁፍ ስለሆነ ጽሁፎች ወይ ድሌት እናድርጋቸው፣ አይጠቅሙንም። እዚህ ላይ ስለማይጠቅመን ድሌት እናድርገው። ባክግራውንዱን ቢሆን እንቀይርለት። ባክግራውንድ እዚህ ጋር መተን ባክግራውንድ እንቀይራለን። ሶሪ እዚህ ጋር ባክግራውንድ ከቀየርን በኋላ እኛ የምንፈልገውን አይነት ከለር እንጠቀማለን። እኔ ያው ለእናንተ ለማሳየት ያህል ዝም ብዬ ይሄ ልጠቀም ወይ ደግሞ ይሄ ልጠቀም። ከዛ ኦኬ ልበል። ከዛ መቀጠል እዚህ ጋር የአራት ማዕዘን ምልክት አለች እቺ መሀል ላይ ማለት ነው። እሷን ገብተን ከዛ ኢምፖርት የሚል አለ። ኢምፖርቱ ላይ አሁን ሴቭ ያደረግነው እዚህ ነው የሚያስቀምጠው። ኢምፖርት ላይ እንገባለን። ከዛ በመቀጠል እንደምትመለከቱት አንደኛ ላይ ነው ያስቀምጠው እዚች ጋር ይኸው። ስለዚህ እሷን አንዴ እንዲህ መውሰድ ነው። ይኸው በምትመለከቱ መልኩ እንደዚህ መጠቀም ትችላላችሁ። የፈለጋችሁት ፎቶ እያስገባችሁ እንደዚህ መጠቀም ትችላላችሁ ማለት ነው። ሁሉንም ፒኤችዲዎች ይሰራሉ። ጥያቄና አስተያየት ወይ ደግሞ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። የዛሬ ቪዲዮ እዚህ ጋር አበቃለሁ። ሌላ ጊዜ እንመለስበታለን። ጥያቄ ካላችሁ በድጋሚ ኮሜንት ላይ አስቀምጡልኝ፣ እመልስላችኋለሁ። አመሰግናለሁ። ቀጣይ እንገናኝ።